የኢትዮጵያ ይመስላል የቆየ ማለት ፋሽኑ ሞዴልነቱ ማለት ነው። ምን ጂጂ የኢትዮጵያ ነው ወይ አይደለም? ከኡዝቤኪስት ማን ነው? ከዩጎስላቪያ ነው የመጣው። ወደድዩ ቁምጣው ፈቴ ሪቾኮ ወየ ጂጂኮ ማን ነው እንደዚህ ያዘነጠ? እንዴት እንዲህ ያዘነጠ ማን ነው ስፖንሰር ያደረገ? እኙ ስፖንሰር በራስ ይገልጥ። አንተ እኮ በራስ እኮ የምትንቀሳቀስ እኮ ነው። እኔ ወንድምሽ ጂጂ አሁን ምን አይነት ጌም ነው የምንጫወተው? የቅጣት ነው ወይስ ዝም የማስባል? የቅጣት ይሻላል አይደል? ግን እኮ ብታይ እኔን እኮ የድሮ ወንድሞቼ እኮ አይቀጡኝም። እኔ የመጣችሁ ቄሮች ናቸው ስደዋችሁ ቅጣታችሁ። አይ እኛ ዝም ብለን ለጨዋታው ድምቀት እኮ ነው የምንቀጣው። እናያለን። ምን ማን አለህና አጣፍሽኛ ደኮ ሬቻን አይ እኔ የራሴ የምለው ሰው አለኝ። ይቅርታ ጂጂ፣ ይቅርታ በእውነት በዚህ መጪ የራሴ የምለው ሰው አለኝ። አዳመጥሽ? በቃ የራሴ የምለው ሰው አለኝ። ምን ላድርግ? ሬቾ ስፖርት ትሰራለህ? ሰውነቴም እንትን ይሄ ጂም ምናምን ሲክስ ፓክ ምናምን እንዲህ ጡንቻ ምናምን አለኝ፣ ግን ብዙ አልሰራም። በእናትህ ስፖርት ስራ። ለእኔ ልምከር፣ አይሰር ስፖርት ስራ። እውነት ምን ነው ከሳውብሽ እንዴ? አይደለም እዚህ ጋር የሆነ ሰው እያየውና ከዛ ዞር ብዬ ሳይ ወደዚህ ጋር ሳይ ራብ እንዴት ሳያ እንዴት ጂጂ ሰውዬውን አይተሽ እኔን ስታይ ራብሽ? እንዴት አትግል የኢትዮጵያ ሕዝቦችን ሳይ ራብ አንድ ላይ ይሻላል። መኪነች ሚስቱ አይ ሚስቱ አለች ነው እንዴ? መኪና እንዴ? ወንድሜ መኪና ወታደር ጋር ይቆብ አሁነች እኔ እኮ ጎዳ አለሙ ነገሩ እኮ አንድ ቀን እኮ ወደዛ እኮ ሂጅ አላውቅም። ወደዛ ሰፈር ሲሪየስ ጓደኛ ናት ረጅ ኦሃ ከበድ ያለ ቦታ ነው የገባው። በጣም ቆንጆ ልጅ እኮ ናት ማያ እኔስ ቆንጆ ስለ እሷ ነው እያወራሁት። ቆንጆ ናት። ጎበዝ ሴት ልጅ ናት። በዚሁ ያስቀጥላት። ግን እንደሱ አይነት ሰው ነው የሚያስፈልጋት። ውር 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 የሚል ከሆነ ችግር ይፈጥራል። ማለቴ ኤላሜ ሚስት አለው። አሁንማ ሰማሁ። ሚስት አለው። ያው ዱረን ነው የምትጥለው። የእውነት ዱረን ነው የምትጥልባችሁ። ተጠንቀቁ። ተሽኮረመመ እኮ ግን የእውነት ፎንቅ አለብህ ወይስ እሷ ታውቃለች ወይስ ምንድን ነው ነገር? እንዴት ማለት
ደግሞ ቀስ ብለሽ ቢኔን እንትን እያልሽ ኦኔን አስጨኩት ወዲራችሁ ሪቾኮ ወይ ተጠይቃ እሺ ብላለች እንዴ? ተጠይቃ እሺ ብላለች እንዴ? እኔ እኮ ብዙም እንደዚህ ነገር አፍራለሁ። ትቲኒ ያልጠይቅ እሺ ገባልህ እንዴ? ገባልህ? እንደዚህ አይነት ጥያቄ አትጠይቂ። ዘመዶቻችን በጣም ሄደዋል። እኛዘነሰ ነው። እሺ እንዴት ነበር? አረ ጂጂ እንደዚህ አትበይ። እኔ ወደ ልያጭሽ ነው ወይ ወደዛ ዞረሽብኝ። ምንም የሚበላ ነገር የለም እንዴ? ጀምሯል ስነ ስርዓቱ። ምን አገባሽ? ቪዲዮ ይቀረጽ አይቀረጽም እና ችግር የለብንም። ቢቀረጽ መጋባታቸው ይቀራል። ኒካ እኮ ቶሎ እኮ ነው አድርጎ የሚጋባው ደግሞ ለመጋባት እኛ ጋር እንደዚህ እኮ ነው። 65 የሆነ 7 ደፋር ሲጋቡ አብረው ሲኖሩ እውነት በዚህ ኃይለኛ ወዲያው ነው ከተዋደዱ ወዲያው ነው የሚጋቡት። እንጠናና እናስጠና ሪሰርች እናድርግ ይጣራ። በሶስተኛ ወገን የለም። ሰርግ ትጠራላችሁ። እዛ ቁመት አብራችሁ አስተዋውቃችሁ በ15 ቀን እኔ በጣም ያሰቀኝ ኢትዮጵያ ሄደ ጠበሳት። በሁለተኛው ሳምንት ሰርግ ደገሰ ልጁ። እና ችግር የለብንም። ክላሪቱ ከተቆናች 16 አበባ ስጭኝ። 16 አበባ ስጭኝ። እሺ ከህዝቡ አንጻር ከህዝብ ቁጥር አንጻር ነው የምናየው። እንዲበዙ ነው አይደለም የምናደርገው? አዎ። 16 አበባ ጋይስ ፍላወሪ ተከተከናቂ 16 አበባ ስጭኝ። እሺ 16 አበባ 17 ደቂቃ ቀር። 16 አበባ ጋይስ 16 አበባ አዘጋጁ። እንደው እቺን 16 አበባ ቶማስ እንደሱ አይደለም። ሁላችሁም አንዳንድ አበባ ካልሰጣችሁ አይሆንም። እስቱ ጋይስ ፍላወሪ ለፍላወሪ አልደረስንም። አልቻልንም። አመደብሊዳ ጋይስ አመራፈጋችሁ ደንድኝ ትነግሪኛ ጋይስ ደብሊዳ ፑሽ ጎዳ ማሊዳ ሆዳምነሽ በጣም ይርበኛ። ሰሞኑ በጣም ጉዴ ፈላ። ፈቱሽ መንግስቲ ኢንካብዱ እስቲ ዌልካም ቦስ መንግስቲ ኢዝ ኢን ዘ ቢልዲንግ ብሮ። እንካብ ምንድን ነው ያልከው? ናፊ ምንድን ነው ያልከው? ፈቱሽ ኮ ቦስ ዌልካም መንግስቲ ገርማሙ ምን እየሰራ ነው? አስራር ጉዝኝ ነው እየበላኝ። ብሉ መብላት ጥሩ ነው። እኔ እናት ረቢ በቃ ይበቃል። ማይ ታፕ አድርጎ ጂጂ መስትዊን። እሺ ጥሩልኝ፣ ሰው ጥሩልኝ። ብትሞት እኔን እንዲያሸንፍ አታደርገው። እሷ ሌላ ሰው ካልሆነ በስተቀር ናኪ ልጄ እኮ ነው። እኔን ሳታስፈቅድ እራሱ አታገባም። እኔ ጋር መታ እግሬን ስማ በኦሮሞ ቱ ብዬ መርጫት ነው የምታገባው። የኔ ልጅ እኮ ናት። ነቄ ታውቃለህ? ወላጆቿ በዛችሁ። እሷ ናይ የኔ ልጅ ናት። ማንም
ታቲያና ስትሬት ማማዬ ኦ ማይ ጋድ ታቲ የት ነበርሽ ስጫወት ኪዩ አንደኛ ቅጣት ቴንክ ዩ ማይ አንደኛ ቅጣት እያሰብክ ከእናቷ ጋር ነው እየተጫወትክ ያለው እያሰብክ ችግር የለውም አኒ ያሪ እንዴ ኩማሪ ያሪ ነጎድ የሚለው ሙዚቃ ትከብጂ ቦምቢንግ ጋር ቦምብ ብዬ እስር ቤት መገባበት ሰውዬው እንደሆነ አሜሪካ ምናምን እየተመላለሰ ዓለምን ተቆጣጥሯል። አልሳፈጥም። የምን ቦምቢቢና የሚለውን እኮ ሌላ ቅጣት ሶኬታት ሌላ ቅጣት ቦምቢቢና ወደ እንደኛ ከገብሩማን ብዬ ከኛ ያ ረቢ አላ ቦምቢቢና የሚባል እንጀሩ ሌላ ቅጣት ብዬ ካለው በቃ እሺ ሽጉጥ የሚለው ቡቂስ በቃ እዚህ ቤት በቃ ሽጉጥና ቦምብ ካልሆነ በስተቀር ሌላ ነገር የላችሁ አይደለም። ኧረ በቃ አይጨርሰናል። ቦምብ የለም፣ ሽጉጥ የለም፣ ተታርቀዋል። ከዚህ በኋላ አያገባንም። ነፍሴ እንኑርበት። ወደ ልማት በቃ እሺ። የሙላቱ አስታጥቄን ዘፈንዝፈኝ 16 አበባ 16 አበባ ስሞትላችሁ 16 አበባ ምን የሚለው ሰው ይዛሬ ፍላውሪ ተከተከለ ጋይስ 16 አበባ ጋይስ ነመቁ ጊፍተሪ መጣለች 16 አበባ 16 አበባ ያስፈልገኛል 16 ሰው 16 አበባ ከኛ ጉቴ ሰዲጣፍ ከኛ ጉቴ ነቦንሲቱ በርፎና 16 አበባ 16 አበባ ነቦንሲ 16 አበባ 16 ኧረ ወይኔ ጂጂ ወይኔ ምን ሆነ ነው ግን ቲክቶክ አበባ ተነሽና ተቀጪ ባክታ ፍቅር የምናጣጭ እኔ ግን የምለው ቲክቶክ ምን ነው ሰሞኑን ላቭ ምናምን አማረክ እንዴ የአበባም ከየት እናምጣለን ተነሽ ተቀጪ ጂጂ የኔ ቆሞል ወዮ እሳቱን ለምቆስ እሺ ምን ዮሚቱሞ ጃለለ ኢፍኔ ጅበፌት ደስ የሚልሽን የኦሮምኛ ሙዚቃ ከፍተሽ እንደሱ ነው ጋይስ መደብ ይዘይልኝ እዛ የምትሄድበት ጋይስ መደብ ችቡጪ ጊፍቲ ዌልካም ጋይስ ደብል አልቀጣም ዱቄት ሞቻለሁ አልቀጣም ፋቱሽ መንግስቲ ምግብ ይዛለ ገርማሙቶን Boss is in the building, baby. Come on, let's go. እንቀጣለን ጂጂ ማነው ባፈዛው ያለ ፈቱሽ የሚባል አንድ ለሰማይና ለምድር የከበደ ወዳጅ አንተ ሰውዬ ነው ወደዚህ አንተ ልጅ ምንድን ነው ነገር አላማረኝ ሰርግ ቢጠል እንዴ ረችኮ እንዴ በጣም ነው ያማረብኝ እንዴ አንተከፍሽም ገና በላለሁ ጂጂ እውነት እኔ ፊት እንዳትበይ በእግዚአብሔር እንተሳሰብ እንጂ አበላል ያስቀመላል በጣም እንጂ እግዚአብሔርን አሰብሽ ተነሽ እንጂ ተቀቂ ጂጂ እኮ ኦሮምኛ ትከፍችልኛል ቆይ ኦሮምኛ ነው ለምጭ ያደምላ የሚለው ያደምባላሽ ጀልካብቴ ሞሽ ለምን እኔ እሱን አልከፍትም እኔ እንትን ነው አለም ብዬ ቅድም ነው የምከፍተው ለምጭቆ ምንድነው በደንብ በቦምብ አንተ ሰውዬ እሱ እኮ ለተካደ ሰው የሚዘፈን ነው ምን አላውቅም እምቢ ጨርሰናል ቦምብ ድናገንበላሽ ደምጠጣሽ እንጂ ሮሜ ለምጭቆ ፎንቃ በፎንቃ ነው ሰው ለምን አገባኝ ምን ይላል የታለ ነው የሚችኮ መቃው ማን ነበረ የኛው መቃ ሙጫ ዮሚቱሞ ሌንጮ እኮ ዮሚቱሞ ሌንጮ ማን ነበር ሌንጮ ጉዲና ናቲ ዳዱ ጀለሊ
ላኪዝ ጆሌ ከየቱ አረብሲ ያከስጎደ አይሰማም እኮ ልጅ አሶ ይቀርታ ወይኔ ተሸንፈሻል አንደኛ እንዲህ ነን ማቲ ጨፍሪ ሲለሸሻት ግን ወይኔ እናቴ ብዙዬ ቆንጆ ኮቱ ከኢቤ ሪቺ ኮቱ መሰለ ማስጨፈር ለእኔ ብቡቅ ሲረመድ ሲያርግልኝ ብቡቅ ሲረመድ የማን ነው? እኔ በምፈልገው እሺ አንቺ ቢዚ ቴንክ ዩ ወይ ሞዳ ይሄ ልብስ እኮ ዝም ብሎ አይለበስም ማለት ፖለቲካ ዛሬ ኦዳ አዋርድ ነበር። ሲሪየስ እውነት የእንትና እኮ ዮሚቱሞ የሚለው በአዲስ በላ ነጠላ ዜማ በአዲስ እንትን ይሄ በአዲስ ድምጻዊ በላሱ ሌላስ ቡሎ ባይበላ ነው የሚገርም። ሌላስ ቡሎ ባለፈው አልወሰደም አይደል? ባለፈው ወስዷል። በእንትና ጋር ወስዷል። በጫሉ አዋርድ ላይ ወስዷል። ኧረ ኦዳ ላይ ኦዳ ባለፈው አመት እኮ ሌላስ ያለፈው ነበር። አንድ አመት የሚሳርገው የለ ሌላ ምን አለ እንትን ብሏል እንዴ? የሆነ ጊዜ በኮሮና ምናምን አንድ አመት እኮ የሚሳርገው ነበር መሰለኝ። ኦኬ ሌላስ ማን በላ? አላየሁኝም። ማየት እኮ ትችላለህ። አላየሁኝም። ሌላስ ቡሎ በልቷል። ቡሎ የወሰን አይዘን ነጠላ አምሮብሃል። እኔ እኮ ግራ ገባንና ለምንድን ይሄ ልጅ ሽኩሪ ጀማል ኦኬ ሽኩሪ በላ ሌላ ማን መብላት አለበት እንዴ? እሺ እንትናስ ድንቂሳ አልበላም የለም ተጭበርብሯል። እሱ ያልበላ ማን ይበላል? ተጭበርብሯል ማለት ነው። ኦዳው ራሱ ሰላማዊ ሰልፍ እንወጣለን። እንትናስ ጀርመን መልካሙ ተበጀም በልቷል። ጂጂ እሱ አንዱ አለም አሜሪካ ከአሜሪካ ራሱ ባለፈው ነው የመጣው። ቆይ ረጋጋ ተብሎ ምን ሆናቸዋል? ሁሉም ይበሉ ከሆነ ታዲያ ሁሉም ይበሉ ከሆነ ለምን ውድድር አስፈለገ? ለሁሉም አይሰጥም እንዴ? በየቤታቸው ኖርማል። ሁሉም ምርጥ ዘፋኝ ከሆነ ሁሉም መውጣት እንዴት አድርገው ተወዳድረው አይደል እንደ የሚሸለመው? አንዷለማ መሸለም አለበት። አንዷለም ይሄ በተለይ ስለ ኦሮሞ የዘፈነው እንዴ 12 አባስቶኝ ሁሉም ስለ ኦሮሞ እኮ ነው የዘፈነው። ጂጂ አንቺ ትግሉን ተውሽና ቡሎ የሚለው መባል አለበት። ትግል እንጂ የምን ትግል ነው? በቃ አለቀ፣ ጨርሰናል። ትግል ወዴት ነው የምትወው? ትግል አለቀ፣ ወጣው፣ በቃ አለቀ። ማንን ነው የምታገል? ጋይስ ላውሪ ተኮ ናቄና
እንዴ አንታገልም እንዴ አንቺ ትግል ተውሽና እየታገላችሁ ነው ነው ከማን ጋር ብትታገሉ እኔ ኢኮኖሚ ትግል ነው የምታገለው ዋ ነገር ካለ ዝም ብትል ይሻላል ሪች አረስ እንዲ ያፈር ዩዘር አለሽ ኦኬ ባይ ዲያ በስሉስ ጋይስ ፑሽ ጎዳ ተበዱማት የመጨረሻ ጨዋታ ነው ጋይስ ይሄን አሸንፈን ነው የምንወጣው ቀሙ እኔ ማሸነፍ አሁን ግን አንዱ ዓለም አንጊገር ማለት አንዱ ዓለም አላሸነፈ ጂጂ ሁሉም የሚያሸንፉ ከሆነ ለምን ውድድር አንዱ ዓለም ከእንደገና ደግሞ እንትና ማሸነፍ አለበት ስለ አፍሪካ የዘፈነው እንዴ ቆንጆ ዘፈን እኮ ነው የዘፈኑት ግዴታ በልቷል ሂድ ዝም በል በልቷል አንዱ ዓለም በልቷል እያሉ እና ማን ነው እንደዛ ማን ነው ታዲያ የተበላው ማን የተበላው ሁሉም ከበሉ ብዙ ልጆች አሉ አውጥተው እንትን ያላሉ እንዴ ቆይ ጂጂ የአመቱ ምርጥ ነጠላ ዜማ ተወዳድሮ አይደል እንዴ አንዱ የሚያሸንፈው ሁሉም ይበሉ ከሆነ ታዲያ ማን ነው የተበላው አንዱ ዓለም እንትን አለ እንዴ አልበም አይደለም እንዲያወጣው ብዙ አይደል እንዲያወጣው ጂጂ ደግሞ እኔ አላውቅም እኮ ግራሚ አዋርድ ላይ ሁሉም ናቸው እንደ የሚሸለሙት እሺ ትቻለሁ አንዱ ተመርጦ አይደል እንደ የሚሸለሙት ጂጂ ደግሞ በቃ መጣችሁ ሸለሙ እሺ እንደልባችሁ እሺ እንትንስ ግጥም ሰጪ ፕሮዲዩስ ምናምን እኔ እንጃ እኔ እንትን ፎቶ ስነሳ ነበር እኔ ራሴ ይጃየዋለሁ ቶ በቃ እንዲያው የት ነበርኩኝ በመድኃኒዓለም እንዴት አላየሁም ፕሮሞሽን በደንብ አልሰሩም ባይዘው ብዙ ሰው አያውቅም ነበር እንዳለ ራስ ለምን እንደ አይደክመት የኢትዮጵያስ መቼ ነው እኔ እንጃ መቼ ነው እነሱ ጉርሜሳ ኢሳማስ ጀነት እኔ ምን መቼ ነው ከአክቲቪስት ምን እንደተሸለመው ግን የአስር ዓመት ማለት በኦሮሞ ትግል ምርጥ አክቲቪስቶች ካልሞቱት የቀሩት ከጥይት ያመለጡት ካልታሰሩት መቼ ነው የምንሸለመው ታውቁት አላልሽም መሸለመማ እኔ እኮ የተውኩትኝ እኮ ምንም ትግል እኮ ስለሌለ እኮ የሚታገል እኮ የለም ማን እንደኔ ብቻ ምን እንዳመጣብኝ እርቺ ሀስበዋል ግን የተውትን አይሸልም አሁን ትግል ላይ ለማን ብዬ ነው የምትወው እና ተውኩት አላልሽም ትግሉ ለማን ብዬ ነው የምትወው ነው ትግል ካለ አይቀርም እኮ ሌላው ለትዳር ነው የሚታገለው አሁን እኛ ደግሞ ስንታገል የነበረው ለነፃነት ስለሆነ አሁን የነፃነት ትግሉ ደግሞ ነፃነት ስላገኘ ኦሮሞ አለቀ ኦሮሞ ለጥ ብሎ እኔ ብቻዬን የምለፈልፍበት ነገር አንቃጥልም ጨርሰናል ጫማ ሰቅለናል የከፋ ነገር ካለ እንመጣለን ጥሩም ችግር የለም ጫን ሲልባቸው አሁን ትቋቋሙ መሀል ላይ አድርሰን እንጠራቸዋለን እኛ አሁን እየገፋን ነው ትግሉ መሀል ላይ አድርሰን እንጠራቸዋለን እኔ ጫፍ ላይ ያደረስኳችሁ እኔ ያ አሁን ትቼላችኋለሁ አይ ጂጂ ገርማ ሙተላ ጂጂ ነጋቲ ነጋቲ ደናደሪ ወዳጆ ወይስ ደደደ